በሽምግልና ቀን ከሳሚ ጋር እንደዚህ የቀወጥ ነው ነበር ብላችሁ ስንቶቻችሁ ነው የምታምኑኝ? ሄይ ጋይስ እንዴት ናችሁ? ላገባ ነው እንግዲህ የሽምግልና ቀን የጀመርኩት ምፈልገው ዲኮር ከማሰራት ነበረ። ይሄን መሰለ ቆንጆ ዲኮር የሰሩልኝ ሳምሪ ዲኮሮች ናቸው። ፋይናል ሪዛልቱን መጨረሻ ላይ ያሳያችኋለሁ። ሳምሪ ዲኮር እንግዲህ ለ12ኛ ክፍል ተማሪዎች የዲኮር ስልጠና በ5000 ብር ብቻ እየሰጡ ይገኛሉ። በተጨማሪም ደግሞ የኒዮን ላይት ስልጠናም እየሰጡ ይገኛሉ። ሁላችሁም መማር የምትፈልጉ ኮሜንት ላይ ለ5 ሰው ጊቫዌ ይሰጣለሁ። በጣም አሳማኝ ምክንያት ጽፎ ከፍተኛ ላይክ ላገኛ 5 ሰው ትምህርቱን እንሰጣለን ማለት ነው። እንግዲህ እንዳያችሁት የምፈልገው አይነት ዲኮር አሳምረው ሰርተውልኛል። ሳምሪዬ ቴንክ ዩ ሶ ማች። እናንተም ፕሮግራም ሲኖራችሁ ሳማዘዝ እንዳትረሱ። አካውንቷን ከስራ አስቀምጥላችኋለሁ። ብቻ ሽምግልናሽን ሳጠሪኝ ፈረንጁ መጣ እንዴ ብላችሁ ለተጨነቃችሁ ሰዎች አውቄ ነው። የኔ ሰርግ የኔ ሽምግልና አልነበረም። እዚች ጋር እንደምትመለከቱት የታላቅ እህቴ መልስ ነበር። እዚች ጋር ፎቶ እየተነሳን ነበር። ብቻ የሷ መልስ ነው። ታላቅ እንድር ያለው ቀጣይ ነኝ ማለት ነው። ጥላውም እንግዲህ ሄድ ነው ወደ ኬክ ፕሮግራሙ ነበረ። ይሄን የመሰለ ኬክ የሰራችልኝ ደግሞ ሃኒ ኬክ ትባላለች። ሃኒዬ በጣም ነው ማመሰግነው። በጣም ነበር የሚጣፍጠው። እናንተም ለተለያየ ፕሮግራም እንደዚህ ቆንጆ ኬክ ማሰራት ስትፈልጉ ሃኒን ኮንታክት አድርጓ። ከስር አካውንቷን አስቀምጥላችኋለሁ። ጣዕሙ ፍጥነቷ በምትፈልጉት ዲዛይን ነው የምትሰራላችሁና ቴንክ ዩ ሃኒዬ። ሁላችሁም ለልደት ለሰርግ ለተለያዩ ፕሮግራም እሷን ቼክ ማድረግ ትችላላችሁ። ከስር ሃኒ ኬክ የሚለውን ቼክ ማድረግ እንዳትረሱ። ቀጣይ እንግዲህ ከጭፈራው በኋላ ሄድና በውስኪና በጭኮ መመራረቅ ነበር። ይሄን የመሰለ ጭኮ የሰራችልኝ ደግሞ ሲስ ጭኮ ነች። ሲስ ያመሰግናለሁ። አካውንታን ቼክ አድርጉት። እንግዲህ እንግዶቻችንን ከሸኘን በኋላ እንደዚህኛ ፈታ ያልን ነበር። ቴንክስ ፎር ዋቺንግ ባይ